አዳነች ጌታቸው እባላለሁ። የአብርሃም ሰለሞን እናት ነኝ። ልጄ ያለበት ኬዝ መራመድ አይችልም፣ ማውራት አይችልም። 7 አመቱ ነው። እኔ ነኝ ይዤ ያለሁት እና እንደ ሰው ያወጣ ብዬ ገባ ብዬ ስራ መስራት አልችልም። እሱን ይዤ ስላለ ያለው ችግር ብዙ ነው። በቤት ኪራይ ነው ያለሁት። ትልቁ ነገር ደግሞ እኛ ያለንበት እናቶች የቤት ኪራይ ነው። የቤት ኪራይ ላይ እንደ ልባችን አንኖርም። በጣም የቤት ኪራይ ላይ ያለው ችግር በጣም ከባድ ነው። ገለልተኛ ነን። በጣም ነው የሚያገሉን እሱ ነገር በጣም ከባድ ነው። የነገ ተስፋዬ እዚህ ያው ስራ እየሰራው ነው። የስፌት ስራ ላይ እየሰራው ነው። ግን ይሄን ስራ ደግሞ ሰርቼ ራሴን ለውጬ የሱቅም ቢሆን ተጋፍቶ የተለየዩት ልጄ አጠገቤ አድርጌ የሚሰራበት እና የማልቸገርበት ይኖራል ብዬ ተስፋ አደርጋለሁ። ትኩረት ማለት የእውነት ለመናገር ለእኔ ድምጼ ነው ብዬ ነው የማስበው። ምክንያቱም ትኩረት ከመጣ በኋላ ከሰው ጋር እዚህ መጥቼ ከጓደኞቼ ጋር አገናኛለሁ። ጓደኞች አፍርቻለሁ እና እንደፈለግኩ ደግሞ ድምጼን ከፍ አድርጌ ነው የምናገረው። ባለቅስም በከፋንም እዚህ ጋር ጮክ ብለ ስለምንናገር ምንም ጥርጥር የለውም። ትኩረት ለኛ ድምጻችን ነው ብዬ ነው የማስበው። አሁን እሰራለሁ፣ ገቢ አገኛለሁ። ያን ለኔ ትልቅ ነገር ነው። ቢያንስ በቃ ስራ አለኝ፣ በቃ እሰራለሁ። ይሄ ለኔ ተስፋዬ ነው ነገ ብዬ ማምነው። ያው የዚህ ህንጻ ተሰርቶ ቢሰራ አሁንም እየተጠቀምንበት ነው ህንጻውን። ስለዚህ አሁንም ደግሞ የቀረውን ህንጻ የሚሰራው የበለጠ ተሰርቶ አልቆ የበለጠ ደግሞ ህይወታችን ይሻሻላል። ይሄንን ቲሸርት በመግዛት የህንጻ ግንባታውን ይደግፉ።